ሰላም እንደምን ቆያችሁ የቻናሌ ቤተሰቦች። ብዙዎቻችን ወንዶች ሴቶች ስሜታቸውን በግልጽ አይናገሩም ብንልም እውነታው ግን ከዚህ ፈጽሞ የተለየ ነው። ሴቶች የወሲብ ስሜታቸው ጫፍ ላይ ሲደርስ እና የወሲብ መፈለግ ሲጀምሩ ሰውነታቸው እና አእምሯቸው ብዙ ልዩ ምልክቶችን ይሰጣሉ። ዛሬ በዚህ ቪዲዮ የሴቶች የወሲብ ስሜት በጣም ከፍ የሚልባቸውን ምስጢራዊ ጊዜያትና ወሲብ ማድረግ ሲፈልጉ የሚያሳዩቸውን 5 የማይታመኑ የሰውነት ቋንቋዎችን እንመለከታለን። ቪዲዮውን እስከ መጨረሻው ተከታተሉ። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። መረጃውን ከወደዳችሁ ላይክ እና ሼር ማድረግም አትርሱ። ስለዚህ የሴቶች የወሲብ ስሜት በጣም ከፍ የሚልበት ጊዜ መቼ ነው? ወይም የሴቶች የወሲብ ስሜት የሚፈነዳባቸው ወቅቶች እንመለከት። እንግዲህ አንደኛ ላይ እንቁላል የሚፈጠርበት ወቅት ነው፣ ወይም ኦቭሌሽን ፔሪየድ የምንለው። ከወር አበባ ዑደት መሃል ላይ ወር አበባ ከመጣበት ቀን ጀምሮ በግምት ከ12ኛ እስከ 16ኛ ቀን ባለው ጊዜ ላይ የሴቶች ሆርሞን ወይም ኤስትሮጅን ከፍተኛ ሁኔታ ይጨምራል። በተፈጥሮ ይህ ጊዜ ሴቶች የማርገዝ እድላቸው ከፍተኛ ስለሆነ የወሲብ ስሜታቸው ከሌላው ጊዜ በበለጠ መልኩ እጅግ በጣም ከፍተኛ የሚሆንበት ወቅት ነው። ሁለተኛ ላይ ከወር አበባ በፊት ወይም ፕሪሜንስትሩዋል ፔዝ የምንለው፣ አንዳንድ ሴቶች ከወር አበባ ዑደት በፊት ባሉት ቀናት ውስጥ በሆርሞን ለውጥ የተነሳ የስሜት መለዋወጥና ከፍተኛ የሆነ የቅርርብ ፍላጎት፣ የወሲብ ናፍቆት ሊያዳብሩ ይችላሉ። ሶስተኛ ላይ የምንመለከተው በ30ዎቹና 40ዎቹ እድሜ ላይ ፍላጎታቸው ከፍ ይላል ነው። ጥናቶች እንደሚያሳዩት እንግዲህ ሴቶች እድሜያቸው እየጨመረ በሄደ ቁጥር በተለይ በ30ዎቹና 40ዎቹ ውስጥ ራሳቸውን በተሻለ ሁኔታ ስለሚያውቁ እና ስለ ወሲብ ያላቸው አመለካከት ነፃ ስለሚወጣ የወሲብ ስሜታቸውና ፍላጎታቸው በወጣትነታቸው ከነበረው በበለጠ መልኩ እጅግ የላቀ ሊሆን ይችላል። ሌላው በቀጣይ የምንመለከተው ጉዳይ እንግዲህ ሴቶች ወሲብ ማድረግ ሲፈልጉ የሚያሳዩቸው ዋና ዋና 5 ምልክቶች ምን እንደሆኑ እናያለን ማለት ነው። በአንደኛ ላይ የሚያሳዩት ምልክትም የአይን ንክኪና ፈገግታ ነው፣ ወይም ኢንቴንስ አይ ኮንታክት ኤንድ ስማይሊንግ የምንለው ነው። ሴቷ ከወትሮ የተለየ ጥልቅ የአይን ንክኪ ወይም አይ ኮንታክት ትሰጣለች። አጋሯን ስትመለከት ፈገግታዋ የተለየና ለየት ያለ የፍቅር ስሜት የሚያንጸባርቅ ይሆናል። ሁለተኛው አካላዊ ቅርርብ ነው፣ ወይም ሲኪንግ ፊዚካል ፕሮክሲሚቲ ነው። ያለ ምክንያት ወደ ወንዱ መጠጋት፣ እጅን ወይም ትከሻን መንካት፣ ልብስን ማስተካከል ወይም በንግግር ጊዜ አካላዊ ንግግር ማዘውተር ትጀምራለች ማለት ነው። ሶስተኛው ድምፅና የንግግር ቃና መቀየር ነው፣ ወይም ቮይስ ቶን ቼንጅ የምንለው። በሳይንስ ስታይ እንግዲህ ሴቶች የወሲብ ስሜት ሲሰማቸው ድምፃቸው ቃና ወደ ቀጭን ወይም ለስላሳና ማራኪ ሶፍት ኤንድ ብሪዚ ቶን ይቀየራል። አራተኛ ላይ የአቀማመጥ የሰውነት አቀማመጥ ለውጥ ወይም ቦዲ ላንጉዌጅ ኤንድ ፖስቸር የምንለው ነው። እግሮቿን አጣጥፋ መቀመጥ ትታ ወደ አጋሯ ዘንበል በማለት ፀጉሯን በጣት ማሽከርከር ወይም ከንፈሯን ማስነካት የመሳሰሉ ሳብኮንሺየስ የሆኑ የሰውነት ምልክቶችን ታሳያለች። አምስተኛ ላይ ስሜታዊና ማሾፍ ወይም መቀለድ ነው። ስሜታዊነትና ማሾፍ ወይም መቀለድ ከወትሮ በተለየ መልኩ በማሾፍ በፍቅር ቀልዶችና በውስጥ ንግግሮች ውስጥ ትገባለች። ጊዜውን ከአጋሯ ጋር ብቻ ለማሳለፍ ከፍተኛ ጉጉት ታሳያለች። እንግዲህ የሴቶችን የወሲብ ስሜት የሚቆጣጠሩት እነዚህ የተፈጥሮ ሰዓቶችና በሰውነት ቋንቋዎች ናቸው። የትዳር አጋራችሁ ወይም ፍቅረኛችሁ እነዚህ ምልክቶች እያሳየች ከሆነ ጊዜውን በአግባቡ በመጠቀም ሁለታችሁን የፍቅር ህይወት ይበልጥ ማጣጣም ትችላላችሁ። ለዛሬ የነበረውን መረጃው በዚህ ተጠናቋል። አብራችሁ ስለቆያችሁ እናመሰግናለን። ቪዲዮውን ከወደዳችሁት ላይክ አድርጉ። ለወዳጅ ዘመዳችሁም ሼር ማድረግ አትርሱ። ሀሳብ ጥያቄ ካለም ኮመንት ላይ ጻፉልን። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። በሌላ ፕሮግራም እስከምንገናኝ ሰላም ቆዩ።